አስደንጋጭ ዜና! አንድ የህዝብ ማመላለሻና የፓትሮል መኪና ጭምር በውስጣቸው ካሉ ንጹሃን ጋር በላያቸው ላይ እሳት ተለቆባቸው መቃጠላቸው የተሰማው አዲስ መረጃ መላውን ሀገር ይበልጥ አንዘፍስፏል። በአሰቃቂ ሁኔታ ተቃጥለው ከተገኙት ከ30 በላይ ንጹሃን መካከል የሰማይ መብረቅ ያህል የሆነውና የእናትና የህፃን ልጅ ዕጣ ፋንታ ከፍተኛ ድንጋጤንና ሐዘን አስተናግዷል። ከተቃጠሉት ከ30 በላይ ሰዎች መካከል ከ13 ዓመታት መለያየት በኋላ የታመሙ እናታቸውን ለማየት ልጇን ይዛ የተጓዘችው ወይዘሮ ፀሐይነሽና የህፃን ልጇ ዕጣ ፋንታ የማህበረሰቡን ልብ ሰብሯል። ተሽከርካሪዎችን ከአሽከርካሪውና ከተጓዦቻቸው ጋር ወደ አመድነት በለወጠውና አስክሬናቸውን እንኳን ወደ መኖሪያ አካባቢ ማጓጓዝ ባለመቻሉ በጥቃቱ ስፍራ ከአንድ በላይ በአንድ ላይ እንዲቀበሩ ባስገድደው በዚህ ዘግናኝ ድርጊት የተሰማው ድንጋጤ ይህ ሰብአዊነት የጎደለው አሰቃቂ ጥፋት በሀገራችን በየትኛው አካባቢ ይሆን የተከሰተው? ድርጊቱን ማን ፈጸመው? ምክንያቱስ ምን ይሆን? በቆይታችሁ የምታደምጡት ይሆናል። አብራችሁን ቆዩ። ሰብአዊነት መጨረሻው የት ይሆን? የአንድ ሰው የጭካኔና የክህደት ጥግስ እስከምን ድረስ ይጓዛል? መላው የኢትዮጵያ ሕዝብ ያስደነገጠ የሰማነውን ሁሉ ጉድ ያሰኘና የሰውን ልጅ ሕሊና ትልቅ የጥያቄ ምልክት ውስጥ የከተተ አንድ ዘግናኝ ሰበር ዜና ደርሶናል። የገዛ ስጋው አብሯት ያደገው እሷም አምና የቤቷንና የኑሮዋን ኃላፊነት የሰጠችው የገዛ አጎቷ በስደት ላይ ከምትገኝ ምስኪን እናት 600 ሺህ ብር ሙሉ የልጅ መልቀቂያ ተብሎ የ7 ዓመት ንጹህ ሕፃንን በጭካኔ ካገተና ከገደለ በኋላ አስክሬኑን ትቦ ውስጥ ጥሎታል። ይባስ ብሎም ምንም እንዳልተፈጠረ ሁሉ ከአልቃሾቹ ጋር አብሮ ሲያለቅስና ሲፈልግ የነበረው የዚህ ጨካኝ ሰው ታሪክና በፍርድ ቤት የተሰጠው እጅግ አስደንጋጭ ውሳኔ መላውን ማህበረሰብ ለሁለት ከፍሏል። ገንዘቡ ከተላከ በኋላም ሕፃኑን መግደል ለምን አስፈለገ? የዚህ አውሬ አጎትስ መጨረሻ ምን ሆነ? ከአፍታ ዜና ስቱዲዮ የተዘጋጀውን ሙሉ ዝርዝር መረጃ ይዘናል። በቅድሚያ ግን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ በየሰዓቱ የሚደርሱንን መረጃዎች በቶሎ እንዲያገኙ የደውል ምልክቱን ይጫኑት እያል ወደ ዝርዝር መረጃችን ተሻገርን። ለመሆኑ ሰብአዊነት መጨረሻው የት ይሆን? የአንድ ሰው የጭካኔ ጥግስ እስከምን ድረስ ሊሄድ ይችላል? መላው የኢትዮጵያ ሕዝብ ያስደነገጠውና ልብ የሰበረው አንድ አሳዛኝ ታሪክ ይዘንላችሁ ቀርበናል። ነገር ግን ይህ ታሪክ የወንጀል ዜና ብቻ አይደለም። የሁላችንንም ሕሊና፣ የሰዎችን ምልከታና እኛ ራሳችን ስለ ሰው ልጅ ያለን እምነት ትልቅ ጥያቄ ምልክት ውስጥ የሚከት ክስተት ነው። የገዛ ስጋው አብሯት ያደገው የገዛ አጎቷ 600 ሺህ ብር ሙሉ ተቀብሎ የ7 ዓመት ንጹህ ሕፃንን በጭካኔ ካገተና ከገደለ በኋላ አስክሬኑን ቱቦ ውስጥ ጥሎ ምንም እንዳልተፈጠረ ከአልቃሾቹ ጋር አብሮ ሲያለቅስና ሲፈልግ የነበረው የዚህ ጨካኝ ሰው ታሪክ የብዙዎችን አስተያየት ለሁለት ከፍሏል። የሁለት ልጆች እናት የሆነችው የዮርዳኖስ ታሪክና የደረሰባት መከራ የሰማነውን ሁሉ ጉድ የሚያሰኝ ነው። ዮርዳኖስ ለልጆቿ የተሻለ ሕይወት ለመፍጠር ስደትን መርጣ በደቡብ ሱዳን የምትኖር ጠንካራ እናት ናት። ልጆቿን በትግራይ ክልል በደባቡና በሽሬ አካባቢ ከእናቷ ጋር ትታ ነበር የወጣችው። ነገር ግን ባለፈው ዓመት ሐምሌ ወር ላይ ይህ ንጹህና ክፋት የማያውቅ የ7 ዓመት ታዳጊ ልጇ በገንዘብ ጥማት በታወሩ ጨካኞች እጅ ይወድቃል፣ ይታገታል። አጋቾቹ ለልጁ መልቀቂያ 2 ሚሊዮን ብር ይጠይቃሉ። በስደት ላይ የምትገኘው ይህቺ ምስኪን እናት ልጇን ለማዳን እየለመነች እያለቀሰችና የቻለችውን 600 ሺህ ብር ታስገባላቸዋለች። ነገር ግን እዚህ ላይ ነው ትልቁ ጥያቄ የሚጀምረው። የሰው አውሬዎቹ የ600 ሺህ ብሩን ክፍያ ተቀብለው ቀሪውን 400 ሺህ ብር እስክትልክ ድረስ በየቀኑ በስልክ እያሰቃዩአትና እያስፈራሯት በነበረበት ወቅት ሕፃኑን አስቀድመው ገድለውት ኖሯል። አስክሬኑም በጭካኔ በቱቦ ውስጥ ጥለውት ነበር ያገኙት። ገንዘቡ ከተላከ በኋላም ሕፃኑን መግደል ለምን አስፈለገ? የጭካኔያቸውስ ጥግ እስከዚህ ድረስ የሆነው ለምንድን ነው? ትልቁ ክህደትና የምልከታዎች መጋጨት ምርመራን የሚያሳዩ ተንቀሳቃሽ ምስሎች ይህንን አሰቃቂ ድርጊት የመራውና ሕፃኑን የገደለው ማንም ሳይሆን የገዛ ስጋዋ አብሯት ያደገው ከአንድ ማዕድ የበላው እሷው ራሷ አምናው የቤቷንና የኑሮዋን ኃላፊነት የሰጠችው የገዛ አጎቷ ክብሮም ሆኖ መገኘቱ ነው።
ይባስ ብሎ ልጁ ጠፍቶ ሲፈለግ የነበረው ይህ አውሬ አጎት ምንም እንዳልተፈጠረ ሁሉ ልጁን አብሮ በመፈለግ ቤት ውስጥ እንጀራና ቡና እየበላና እየጠጣ አስመሳይ ሆኖ ቤተሰቡን ሲያዘናጋ ነበር። እዚህ ጋር ነው እንግዲህ የሰዎች ምልከታ የሚጋጨው። አንዳንዶች ይህ ሰው የገዛ ቤተሰቡን ካላመነ ማንን ሊያምን ይችላል? በአሁኑ ሰዓት ደምና ስጋ ትርጉም አጥቷል ሲሉ፣ ሌሎች ደግሞ ይህ የአንድ ግለሰብ የሞራል ውድቀት እንጂ መላውን ማህበረሰብ ሊወክል አይችልም ባይ ናቸው። እኛስ ብንሆን ይህንን ክህደት በምን መነጽር ልናየው እንችላለን? የሰው ልጅ ህሊና ለገንዘብ ሲል እስከዚህ ድረስ ይሸጣልን? የደባ ቡና ፖሊስና የህግ አካላት ባደረጉት ጥብቅ ክትትል በተለይም የባንክ አካውንት እንቅስቃሴዎችን በመከታተል ወንጀለኞችን በቁጥጥር ስር አውለዋል። ሰሞኑንም ፍርድ ቤት በዋናው ገዳይ በገዛ አጎቷ ላይ የሞት ፍርድ ሲበይን በሌሎች ተባባሪዎች ላይ ደግሞ የ25 ዓመት ጽኑ እስራት ፈርዶባቸዋል። ይህ የሞት ፍርድ ውሳኔስ ቢሆን በሰዎች ዘንድ መነጋገሪያ ሆኗል። እንደዚህ አይነት አውሬ የሞት ፍርድ አንሶታል የሚሉ እንዳሉ ሁሉ የሞት ፍርድ ሕፃኑን ባይመልሰውም ለሌሎች ግን ትልቅ ማስተማሪያ ነው የሚሉ በርካቶች ናቸው። እናትነቷ በሐምሌ ወር የተወለደውን ልጇን በዚያው በሐምሌ ወር ብታጣውም የገዳዩ በሞት መቀጣት ለልቧ ትልቅ መጽናኛና እፎይታ እንደሰጣት ትገልጻለች። አሁን ላይ ጠንክራ ለቀረችው ልጇ ለመኖር እየሰራች ቢሆንም ይህ በሀገራችን እየተለመደ የመጣው የሕፃናት እገታና ለገንዘብ ተብሎ የሚፈጸም ጭካኔ መንግስትና ማህበረሰቡ በጋራ ሊያቆሙት የሚገባ አስከፊ ወንጀል መሆኑን ጥሪዋን ታስተላልፋለች። እኛም ለአፍታ ዜና ተከታዮቻችን የምንለው ፈጣሪ ለምስኪን እናቱ ጽናቱን ይስጥልን፣ የሕፃኑንም ንጹህ ነፍስ በገነት ያኖርልን። የተከበራችሁ የአፍታ ዜና ተመልካቾቻችን ለመሆኑ የእናንተ ምልከታ ምንድነው? ይህ በአሁኑ ሰዓት በሀገራችን እየተለመደ የመጣው የሕፃናት እገታ መነሻው ምንድነው ትላላችሁ? የሞራል ውድቀት ወይስ የህግ መላላት? በፍርድ ቤቱ የተሰጠውስ የሞት ፍርድ ውሳኔ ተገቢ ነው ብላችሁ ታምናላችሁ? ያላችሁን ጥልቅ ሐሳብ በኮሜንት መስጫው ላይ አጋሩን እያልኩ በተከታይነት ወደ ያዝነው መረጃችን ተሻገርን። ፀሐይነሽ ህመም ላይ ያሉ እናቷን ለመጠየቅ ሕፃን ልጇን ይዛ ወደ ቡለን ወረዳ እየተጓዘች በነበረችበት ጊዜ ነው ታጣቂዎቹ በፈጸሙት ጥቃት ከነ ልጇ የተገደለችው። ከዚህ ቀደም አባቷን ሳታይ ስለሞቱባት እናቷን ሳላያት እንዳትሞት በማለት ከ13 ዓመታት በኋላ እናቷን ልታይ እየሄደች ነበር ሲሉ አንድ የቤተሰብ አባል እናት ከልጇ ጋር እንደወጣች የቀረችበትን አጋጣሚ አስረድተዋል። የቤተሰብ አጋዥና ወንድሞቿን የምታስተምር እንደሆነች የተናገሩት ቤተሰቡ ያላለቀሰ ህዝብ የለም በማለት የእናትና ልጅ ግድያ በማህበረሰቡ ዘንድ ከፍተኛ ሐዘንና ድንጋጤን መፍጠሩን ገልጸዋል። ሚስቱና ልጁ በታጣቂዎች የተገደሉበት ባለቤቷ በከፍተኛ ሐዘን ምክንያት በመረበሹ ራሱንና ሌሎችን እንዳይጎዳ በሚል ታስሮ እንደሚገኝ የቤተሰብ አባሉ ተናግረዋል። ቢቢሲ ያነጋገራቸው ሁሉም ነዋሪዎችና እማኞች የሟቾች በስፍራው ያለው ሁኔታ ሟቾችን ወደ መኖሪያ አካባቢ ለማጓጓዝ አመቺ ባለመሆኑ ቀብራቸው ጥቃቱ በደረሰበት ቦታ ቤተሰቦቻቸውና ዘመዶቻቸው ሳይገኙ መፈጸሙን ገልጸዋል። በአካባቢው ባለው የጸጥታ ስጋት ምክንያት አልተረጋጋም፣ መስመሩ አያሳልፍም በማለት ያለውን ሁኔታ የገለጹ አንድ ነዋሪ የሟቾቹ ቀብር ጥቃቱ በደረሰበት ቦታ በአንድ ላይ መፈጸሙን ተናግረዋል። አንድ ነዋሪ በጥቃቱ ከተገደሉት ከ30 በላይ ሰዎች በተጨማሪ 57 የሚሆኑ ሰዎች መቁሰላቸውን ከጥቃቱ ከተረፈ የቤተሰባቸው አባል ማረጋገጣቸውን ለቢቢሲ ገልጸዋል። የፓዊ ሆስፒታል ስራ አስኪያጅ አቶ ነመራ ኢቲቻ በጥቃቱ የቆሰሉ 2 ሰዎች በሆስፒታላቸው ድንገተኛ ሕክምና እንደተደረገላቸው ለቢቢሲ አረጋግጠዋል። 2 ዘመዶቻቸው ከጥቃቱ መትረፋቸውን የተናገሩት የግልገል በለስ ነዋሪ የበርካቶችን ሕይወት የቀጠፈውን ጥቃት ሲገልጹ ምንም ምክንያት የለውም፣ መዝረፍና መግደል ነው ዓላማቸው ብለዋል። የአካባቢው ነዋሪዎችና እማኞች ጥቃቱን የፈጸሙት ከመንግስት ጋር የሰላም ስምምነት አድርገው የነበሩና አቶ መኩሪያው ቢሳ በተባለ ግለሰብ የሚመሩ የጉሙዝ ታጣቂዎች መሆናቸውን ተናግረዋል። የአካባቢው የህዝብ ተወካዮች ምክር ቤት አባሉ ዶክተር መብራቱ ዓለሙ በበኩላቸው የጥቃቱ ፈጻሚዎች ራሳቸውን የጉሙዝ አንድነት ኃይል ብለው የሚጠሩ ታጣቂዎች ሳይሆኑ አይቀርም ብለዋል።
የህዝብ እንደራሴው እንደሚሉት ታጣቂዎቹ ወደ ሰላም ተመልሰው ነበር። አሁን የራሳቸውን ጦር አደራጅተው ወደ ሱዳንም ገባ ወጣ የሚሉ ናቸው ብለዋል። ይህ ቡድን ሚያዝያ 16 2018 ዓመተ ምህረት በግልገል በለስ ከተማ የሚገኝ ማረሚያ ቤትን ለመስበር የሞከረ ታጣቂ ኃይል መሆኑንም ተነግሯል። ታጣቂዎቹ አባሎቻቸውን ለማስመለጥ ሞከሩት በተባለበት የማረሚያ ቤት ጥቃት ከመንግስት ጸጥታ አስከባሪዎች ጋር በነበረ የተኩስ ልውውጥ 7 ሰዎች መገደላቸውን ቢቢሲ ከሳምንታት በፊት መዘገቡ ይታወሳል። በአሁኑ ወቅት በመተከል ዞን ስጋት ዳግም ማንዣበቡን ነዋሪዎቹ የተናገሩ ሲሆን አንድ ነዋሪ የማክሰኞ ጥቃት ያሳደረውን መረበሽ ሲገልጹ ህዝቡ በጣም ስጋት ውስጥ ነው። ሰራተኞች ሁሉ ጥለው ወጥተው ፖሊስ ነበር ቢሮውን ሲጠብቅ የነበረው፣ ስራ ላይ አልነበሩም። ስጋት አለ በጣም ብለዋል። መተከል ዳግም ወደ ስጋት መግባቷን የተናገሩት የአካባቢው የህዝብ ተወካዮች ምክር ቤት አባል ዶክተር መብራቱ ከጥቃቱ አንድ ቀን ቀደም ብሎ በመስመሩ በመከላከያ ሰራዊት ታጅበው ማለፋቸውን ለቢቢሲ ተናግረዋል። የጸጥታው ሁኔታ አሁን ከሞላ ጎደል ተሻሽሏል በሚል እጀባዎች እየቀሩ መኪናዎች ያለ ወታደራዊ አጀብ የሚንቀሳቀሱበት ሁኔታ አለ። በቅርቡ ባለሀብቶች ላይ ጥቃት መፈጸሙንም የህዝብ ተወካዮች ምክር ቤት አባሉ አስታውሰዋል። የህዝቡ ደህንነትና ህይወት አደጋ ላይ መሆኑን የጠቆሙት አንድ የአካባቢው ነዋሪ በበኩላቸው የተደራጁ ያሏቸው ኃይሎች አካባቢውን መረጋጋት እንደነሱት ገልጸዋል። ጉባና ግልገል በለስ መሃል ላይ ብዙ የተደራጁ ሽፍቶች አሉ በማለት መንግስት የጠነከረ ጥበቃ እንዲያደርግ አቤቱታ አቅርበዋል። በቀጣይ መኪና መግባት አይችልም፣ አሁንም መንገዱ ዝግ ነው፣ ጥንቃቄ የሚያስፈልግ ነው በማለት ስጋታቸውን ገልጸዋል። ቢቢሲ በርካታ ሰዎች የተገደሉበትና የቆሰሉበትን የታጣቂዎችን ጥቃት በተመለከተ ከክልሉና ከዞኑ ባለስልጣናት አስተያየት ለማግኘት ለቀናት ያደረገው ጥረት አልተሳካም። የቤኒሻንጉል ጉሙዝ ክልል ምክትል መስተዳደር አቶ ጌታሁን አብዲሳ ጉዳዩን ብናስረዳቸውም የክልሉ መንግስትን አስተያየት ለመስጠት ፈቃደኛ አልሆኑም። ለዚህ ዘገባ ቢቢሲ ያነጋገራቸው ነዋሪዎችና የጥቃቱ ሰለባ የሆኑ ሰዎች ቤተሰቦች ለደህንነታቸው በመስጋት ስማቸው እንዳይጠቀስ ጠይቀዋል።